አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ወዳችሁና ፈቅዳችሁ ስለምትከታተሉኝና ስለምታበረታቱኝ በጣም አርጌ አመሰግናለሁኝ። ቪዲዮውን ከወደዳችሁት ላይክ እያደረጋችሁ የነብያት ታሪክ ከሚለው ዛሬ የነብዩላህ ሉጥ አለይሂ ሰላምን ታሪክ ይዤላችሁ ቀርብ ያለው የሉጥ ህዝቦችም ነብያቸውን በምድር ላይም ብልሹነትን አነገሱ። አላህም ሱብሓነሁ ወተዓላ እንዲህ ይላል፣ ሉጥንም ለህዝቦቹ ባለ ጊዜ አስታውስ፣ እናንተ የምታው ስትሆኑ ጸያፍን ነገር ትሰራላችሁን? እናንተ ከሴቶች አልፋችሁ ወንዶችን ለመከጀል ትመጣላችሁን? በእውነቱ እናንተ የምትሳሳቱ ህዝቦች ናችሁ። አነምል ከ54 እስከ 55 እነዚህ ህዝቦች በምስራቃዊ ኦርዶንስ ይኖሩ ነበረ። ይህ ቦታው በሙት ባህር አቅራቢያ ይገኛል። በአካባቢው 5 መንደሮች ነበሩ። እነሱም ሰዶም፣ ኡምራ፣ አደመህ፣ ኡሰይም፣ ባሊ ናቸው። ሉጥ አለይሂ ሰላም በዋናዋ መንደር ሰዶም ይኖሩ ነበር። መጥፎና ርካሽ ተግባራትን ተፈጸምባት የነበረችዋን መንደር እሷ ነች። የሰዶም ነዋሪዎች ርካሽና መጥፎ ከመስራት የማይፈሩ ነበሩ። አጸያፊ ተግባራቸውን በግልጽ የሚፈጽሙበት መሰብሰቢያም ቦታ ነበራቸው። መንገደኞችን ይዘርፋሉ። ከሌላ አካባቢ ነጋዴዎች ከመጡ ተሰብስበው ዕቃቸውን ይቀማሉ። የሉጥ አለይሂ ሰላም ህዝቦች ነፍሶቻቸውን በእጅጉ የሚበድሉ እጅግ ቆሻሾች ነበሩ። ከቆሻሻነታቸው የተነሳ በጾታ ግንኙነት ከሴት ይልቅ ወንድ ከወንድ ጋር መገናኘትን ይመርጡ ነበረ። እነዚህ ሰዎች መጥፎ ተግባራቸው ወሰን ያለፈ ስለሆነ ይህ አጸያፊ ተግባር ወደ ሌላዎቹ አካባቢ እንዳይዛመት እነሱን በማስተካከል ወይም በማጥፋት ይህንን መጥፎ ተግባራቸውን ማስወገድ የግድ ነበረ። ምክንያቱም ሲባል ነው። የሉጥ አለይሂ ሰላም ጥሪ። ሉጥ አለይሂ ሰላም ህዝቦቻቸው የሚሰሩትን አጸያፊ ነገር ሲያዩ ወገኖቻቸው በዚህ ሁኔታ መገኘት አሳሰባቸው። ስነ ምግባራቸው እንዲስተካከል በማሰብ ምክር መለገስ ጀመሩ። የሉጥ አለይሂ ሰላም ጥሪ ስነ ምግባራቸው በእጅጉ ለተበላሸና ቀልባቸው ለደረቀ ሰዎች የሚደረግ በመልካም ተግባር ማዘዝና ከመጥፎ ተግባር መከልከል ነበረ። እነዚህ ሰዎች ምንም ሀያ እፍረት የላቸውምና አጸያፊ ወንጀልን በጠራራ ፀሐይ የሚፈጽሙ ነበሩ። ከዚህም በላይ ሴት በማግባት አላህ የፈቀደላቸውን ግንኙነት መፈጸም ትተው ከወንዶች ጋር መገናኘት፣ ማንም አድርጎት የማያውቀውን አጸያፊ ተግባርም ይፈጽሙ ነበረ። ስለነዚህም አላህ ሱብሓነሁ ወተዓላ ሉጥ አለይሂ ሰላምን ወደ እነዚህ ህዝቦች እንዲሄዱ ከቆሻሻ ተግባራቸው እንዲጸዱ ጥሪ እንዲያደርጉላቸው ላካቸው። ሉጥ አለይሂ ሰላም የነብዩ ኢብራሂም አለይሂ ሰላም የወንድም ልጅ ሲሆኑ በኢራቅ ባቢሎን ነበረ የተወለዱት። ነብዩ ኢብራሂም አለይሂ ሰላም ወደ ተውሂድ ጥሪ ሲያደርጉ አምነው ከሳቸው ጋራ ወደ ሻም አካባቢ ስደት በመሄድ በምስራቅ ኦርዶንስ የሚገኘው ሰዶም ሸለቆ አካባቢ ሰፈሩ። በአካባቢው ተመሳሳይ ጾታ ግንኙነት የምትፈጸምባት ሰዶም የምትባለዋ መንደር ነበረች። አላህ ሱብሓነሁ ወተዓላ ነብዩላህ ሉጥ አለይሂ ሰላምን ወደ ሰዶምና አካባቢዋ ህዝቦች አላህን በብቻ እንዲያመልኩና ከመጥፎ ተግባራቸው እንዲርቁ ለማስተማርና ወንድ ለወንድ ግንኙነት ከመፈጸም ትተው አላህ ሱብሓነሁ ወተዓላ የፈቀደላቸውን ሴቶችን በማግባት ግንኙነት እንዲፈጽሙ እንዲያዛቸው አላህ ሱብሓነሁ ወተዓላ ሉጥን ላከላቸው።
ይህ አይነቱ ወንጀል ከሰዶም ህዝቦች በፊት ማንም ያልሰራው አጸያፊ ወንጀል ነበረ። ሉጥ አለይሂ ሰላምም አትጠነቀቁምን? እኔ ለእናንተ ታማኝ መልእክተኛ ነኝ። አላህንም ፍሩ ታዘዙኝም። አሹዓራ 161 እስከ 163 አላቸው። እንዲህም ሉጥ አለይሂ ሰላም እያዘኑላቸው ለዘብ ባለ ቃል በርሱም ላይ ምንም ዋጋ አልለምናችሁም፣ ዋጋዬ በዓለማቱ ጌታ ላይ እንጂ በሌላ አይደለም፣ አሹዕራ 164 ላይ በማለትም አስገነዘቧቸው። በዚህ ቃላቸው ውስጥ ሉጥ አለይሂ ሰላም ከነሱ ዓለማዊ ጥቅምን እንደማይሹና ብቸኛ ፍላጎታቸው የነሱ መስተካከልና አላህን በብቻ ማምለካቸው እንደሆነ አስረዷቸው። በመቀጠልም ሉጥ አለይሂ ሰላም ወደ እነዚህ ሰዎች አጸያፊ ተግባር በመዞር የሚከተለውን ተናገሯቸው። ሉጥንም ለህዝቦቹ ባለ ጊዜ አስታውስ፣ እናንተ የምታዩ ስትሆኑ ጸያፍ ነገርን ትሰራላችሁን? እናንተ ከሴቶች ወንዶችን ለመከጀል ትመጣላችሁን? እናንተ የምትሳሳቱ ህዝቦች ናችሁ። አነምል 54 እስከ 55 የሰዶም ሰዎች አጸያፊ ተግባራቸውን በግልጽና በመሰብሰቢያ ቦታቸው ሁሉ ሳይቀር መፈጸማቸውን ሉጥን በጣም አሳዘነ። ሉጥ አለይሂ ሰላም በዚህ አጸያፊ ተግባራቸው ቢከለክሏቸውም አንተ ሴቶችን አስተናግድ፣ ወንዶችን ተውልን በማለት አጸያፊ መልስ ሰጧቸው። ይህ ሁሉ ቢሆንም የነቢዩላህ ሉጥ አለይሂ ሰላም ተስፋ ባለመቁረጥ የተለያየ ማስረጃዎችን በመጥቀስ ጥሪያቸውን እውነት መሆኑን ሊያሳዩአቸው ሞከሩ። ነገር ግን ድካማቸው በከንቱ ነበረ። ቀናት ወራት ዓመታትን የተኩ ዘመኑ ሄደ። ሉጥም ዳዕዋቸውን ቀጠሉ። ነገር ግን ከቤተሰቦቻቸው ውጪ አንድም ሰው አላመነላቸውም ነበረ። ከቤተሰቦቻቸውም ውስጥ ሚስታቸው አላመነችም ነበረ። ከካህዲያኖች ጎን ተሰለፈች። ይህም ሁኔታ ሉጥን አለይሂ ሰላም ከቤተሰባቸው ውጪ ከሃዲያንን በቤት ውስጥ ዳግም ከሃዲን ሚስታቸውንም መታገል አሰናገዷቸው። ስለመሆኑም በጣም ድካም ይሰማቸው ነበረ። ቢሆንም ግን ትዕግስት እያደረጉ ያለ መሰላቸት ወደ አላህ ጥሪ ማድረጋቸውን ቀጠሉ። ህዝቦቻቸውም ግን ማመናቸው ቀርቶ በዳዕዋቸው በማላገጥ ከእውነተኞች እንደሆንክ የአላህን ቅጣት አምጣልን ይሉ ነበር። አልአንከቡት 29 ላይ። ለዛሬ የነበረኝ ቆይታ ይሄን ይመስላል። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። በክፍል 2 እስከምንገናኝ ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።